ጠብቄ እውነትን ሰብኬው እኔ ያሉንኩትን እያልኩ ክርስትና ይነው ራሴ ሳልቀደስ ለሌሎች ብናገር በቃል ብቻ አይሆንም የሌለ በተግባር በቤት ውስጥ ሆኜ ውጪ ያለምኩኝ በአካል እዚህ የኖርኩ ግብጽን ከናፈኩኝ ነፍሴ ከዋለለች ውጪ ካለች የውስጥ ማንነቴ ባለም ከታለለች ታዲያ ምን ያደርጋል ስሙን ብቻ መያዝ በስጋ የሮጡ በነፍስ መደንዘዝ ከላይ ብቻ የሚያምር ውስጡን ነቀዝ የጨረሰው መቅረዝ ብቻ ይዞ ዘይት ግን የሌለው ምን ይሉት ነው ታዲያ የኔን ክርስትና ተተብትቦ ወድቆ በሚኖት ፈተና ለመሄድ የሚያምረው በሁለት ጎዳና በስሙ ተጠምቀን ከኃጢአት ድነን ዓለምን ሽተን ከቤቱ ያልጠፋን ፊቱን በመፈለግ በርትተን እየኖርን በመንገድ ስንጓዝ ውጣ ውረድ አልፈን እድሜ በማስቆጠር ልክ እንደ እስራኤላውያን ዓለማዊ አይሉን በቤቱ እንኖራለን ክርስቲያን አንባል እንዋዥቃለን ግን ዛሬም ወንበር እንደማሞቅ ሁሌም እንመጣለን መንገድ ላለመልቀቅ የተገዛውበትን ያንን ክቡር ደሙን ዘንግቼ መምጫውን ትቼ መጠበቄን ስለምድር ሳስብ ስጋዬን ሳደልብ በመጨረሻው ቀን እየሄድኩ እንደልብ መብራቴ ደብዝዞ ህይወቴ እጅግ ፈዞ ዘይቴ ያለቀ ሳላስተውለው ከበሩ ደርሼ እንዳልቀር ግን ፈራው ልቤን ሳላነጻ እንዳሻኝ ስዋርቅ እንደ ሕፃንነቴ ልብሴን ሳምቦ ጫርቅ ግን ደግሞ እላለው መንግስቱን ወርሳለው እጅግ ደርቃ ከስታ ነፍሴ በኃጢአት ስጋዬ ግን አብጦ አመጽ በክፋት ለመጋፋት ብቻ በቤቱ ያለውን ወደ ጽዮን ተግቶ የሚገሰግሰውን በመሰዊያ ዙሪያ የሚያገለግለውን ከቤቱ የነቀልኩ አጽንቶ ያቆመውን ለአምላኩ ለእግዚአብሔር ሁሌ የሚቀናውን ከግብጽ ያልተለየ እስራኤላዊነት ይህ አይደለም እኮ ክርስትና ማለት አይሁዳውያን አምላክ ማይጋራ በፈላስፋ ሳይሆን በመጽሐፍ የሚመራ ወደ ማይል እንደ ኋላይ ኩበት ተተክሎ የቆመ በማይፈርሰው አለት ይነው ክርስትና የሚነበብ ህይወት ከላይ ብቻ አይደለም ውስጥም መቀደስ ነው ክርስቲያንን የሚያስብለው ከላይ ብቻ አይደለም ውስጥን መቀደስ ነው ክርስቲያንን የሚያስብለው አምላኩን ሲከተል በሄደበት መንገድ የማይነቃነቅ በማበል በሞገድ ትኩር ብሎ ብድራቱን ያየ ከዓለም ስበት ካሳው የተለየ በቃል ብቻ ሳይሆን የሚኖር በተግባር ክርስትና ይህ ነው ክርስቶስን መምሰል የቃሉንም እውነት ተረድቶ መከተል ያኔ ስንጠመቅ ምን ተብለን ነበር የለበስነውን ልብስ ጠብቀን እንድንኖር ግን አሁን እውነት ጠብቀናል የለበስነውን ልብስ የልጅነት ስልጣን የሰጠንን ኢየሱስ ይህን ቅዱስ ስሙን ጠብቀነው ይሆን ዘውትር የምንጠራው ተቀድሰን ይሆን እውርም ቢመጣ የሚፈውሰውን ተቀድሰን ይሆን ኢየሱስ የምንለው ገብቶን ተረድቶን ነው ስሙን የምንጠራው ታዲያ ለምን አይቆጨንም እንዲያ ሲያንቋሽሹት ለሳር ለቅጠሉ ኢየሱስ ሲሉት ነጭ ልብስ ለብሶ ከቤት የወጣ ሰው ቆሻሻ እንዳይነካው የሚጠነቀቀው እንዴት ይጨነቃል ለመቀመጥ ደግሞ ቦታንም ይመርጣል የትም ባገኘበት አይርመጠመጥም በየአቧራው ላይ ሄዶ አይቀመጥም በገንዘብ ለገዛው ሰው እንዲህ ይጨነቃል ነገ ለሚያልቅ ልብስ ብዙ ይጠነቀቃል ታዲያኛስ በደሙ ለተገዛው የዘላለም ህይወት በርሱ ለምንኖር ሰው በሐሰት ሲጠሩት የትም በሄዱበት ሲሸቃቅጡበት አረ ይቆጨን እስቲ ተቀድሰን ኢየሱስ እንበለው የልጅነት ስልጣን እኮ ለኛ ነው የተሰጠው ይህን ስሙን ለብሰን የተገኘንበትን እስቲ እናስተውል
ቦታ መርጠን ይሆን ዛሬኛ የቆምነው? ስሙን ተቀብለን በርሱ ተቀብተን እናስተውል ይሆን ዛሬ ያለንበትን? በዓለም ምናምንቴ ራሴን እያጀልኩ ለመቆም እየተንገዳገድኩ እርሾዬን ከግብጽ እየቀላቀልኩኝ የለበስኩትን ልብስ ረክሻ ቆሸሽኩኝ። ውሻ እንኳን ያውቃል አጥሩን ድንበሩን አትንኩብኝ ይላል ያን አሳዳሪውን። እኔ ምን ሆኜ ነው ልጆኜ ከውሻ ያነስኩት? ታዲያ ለምን አይቆጨንም ኢየሱስ እያሉ ሲዘባበቱበት የአባታችንን ስም ይህን አንዱን አምላክ ሲከፋፍሉ ቆመው የእርሱን ክብር በልክ አይን እያላቸው ግን ማየት ያልቻሉ እየሰሙ ቃሉን ግን ያላስተዋሉ እኔ ይቆጨኛል። እንኳን ይህን አምላክ እርሱ የፈጠረኝን ለኔ ሲል ተሰቅሎ በደሙ የገዛኝን ሲነካ ይቆጨኛል። የምድሩም አባት ድንገት ቢነኩብኝ ዘውዱን ቢናገሩት ያንገበግበኛል እጅግ ያስቆጣኛል። ግን አላልፈጠረኝ ብሞት ላያድነኝ የሞት አዋጅ ቢመጣ ለማይቀይርልኝ ሞት እንኳን ቢመጣ ጥሎኝ ለሚሄደው ለርሱ ክብር እንኳን እንዲጨነቃለው። ግና ለሰማዩ እንዴት እንደው ምን ሆነን ነው የአባታችንን ስም የማናስከብረው? ጌታ ኢየሱስ ይርዳን ቃሉን እንድንኖረው ክርስትናችንን ተግባር እንዲያግዘው። ጌታ ኢየሱስ ይርዳን ቃሉን እንድንኖረው ክርስትናችንን ተግባር እንዲያግዘው።